እንግዲህ የተከበራችሁ የኢትዮጵያ ሕዝቦች ክርስቲያኖች ሁላችሁ እንኳን ከዚህ የደስታ በዓል አደረሳችሁ። 40ውን ቀን ጾማችሁ ሰሙነ ሕማማትን ጨምራችሁ በዓል የዛሬው ማለት የሕጽበተ እግሩን የጸሎተ ሐሙስን የስቅለትን የቀዳም ስዑርን ዕለት አሳልፋችሁ ከዚህ ትንሣኤ የደረሳችሁ ሁሉ እንኳን ደስ አላችሁ እያሉ በደስታ እገልጻለሁ። የሁሉም ነገር ዓላማ አለውና የመጣው ለቀላል ነገር አይደለም። ሰው በተፈጠረበት በዚህ ዓለም በተገኘበት ዓላማ መልካም ስራ እንዲሰራ ነው። ከመልካም ስራ ውጭ የሆነ ሁሉ ከሰይጣን የተገኘ ነው። ሰይጣን ምን ጊዜም ሐሰት ነው የሚናገረው፣ በሐሰት ነው የሚኖረው። ስራው ሁሉ ክፋትና ተንኮል ነው። ያንን ተንኮል ለማጥፋት የእግዚአብሔር ልጅ ኢየሱስ ክርስቶስ ወደዚህ ዓለም መጥቶ ሰው ሆነ እና የሰይጣንን ስራ ሁሉ አፈረሰ። እነሆ ሰላሜን ተውሁላችሁ፣ አርአያዬን አሳየኋችሁ ብሎ ተውሁላችሁ ማለት ይዞት አልሄደም። ያንን ቸርነቱን ደግነቱን የሰራውን ስራ ሁሉ በዚህ ዓለም ትቶት ነው የሄደው ለእኛ እና ምንድን ነው የሚያመለክተን? እንግዲህ ተከተል አለቃህን፣ ተመልከት ዓላማህን። ያለንበት ያመንበት የምንኖርበት ምንድን ነው የሚያመለክተን? ለድሆች በማዘን በመራራት ለድሆች ምግብ በመመገብ ከደዌ ከሕማም በመፈወስ እጅ እግር የሌለው ሁሉ እጅ እግር አግኝቶ ሰርቶ እንዲበላ ነው። ለወንድሞቻችን ማዘን መራራት፣ ቀዶ ማልበስ፣ ቆርሶ ማጉረስ፣ ወንድሜ እህቴ ማለት ይህ ነው እንግዲህ እኛ ስራ። ከዚህ የበለጠ ስራ ምንም የለም። ይሄ ነው ክርስቶስ የሚያደርገው የነበረው ይሄ ነው። የሰራውም የተናገረውም የመሰከረውም ለበጎ ስራ ለመልካም ስራ ነው እና እኛም እንዲህ ያለውን በጎ ስራ እየሰራን መልካም ነገር እንድንወርስ መልካም ነገር እንድናገኝ ነው እንግዲህ ሁሉም ያመለክተን እና አሁን እኛ ለሀገራችን፣ ለወገናችን፣ ለሕዝባችን ማዘን መራራት፣ የታሰሩትን መጎብኘት፣ የታመሙትን መጠየቅ፣ ላጡ ለነጡ ማብላት ማጠጣት ነው። ከዚህ የበለጠ ትሩፋት የለም። መከራ በመጣባችሁ ጊዜ ታግሳችሁ ጸንታችሁ ሳትሳቀቁ ሳትማረሩ ታግሳችሁ አሳልፉት ነው የሚለውና እንግዲህ ሌላ መቆጣትም መሳደብም መዝለፍም ይሄ ሁሉ ዋጋ የለውም። ኢየሱስ ክርስቶስ ያሸነፈው በትዕግስቱ ነው። ምንድን ነው ጋኔን አለብህ እንዴ ሲሉት ምንድን ነው የመለሰው? እኔ ጋኔን የለብኝም፣ ያው ስራዬን ግን እሰራለሁ፣ አባቴም ይሰራል፣ እኔም እሰራለሁ። እንዲህ ነው እና እንዳጻፋው የመጣው እንዳጻፋው ሳይሆን በትሕትና መመለስ። እግዚአብሔር ደግሞ ያው እንግዲህ እሱ ስለሚረዳን ብዙውንም ጊዜ ለእሱም እየሰጠን ነው። የእኛን ድርሻም እየተወጣ ለእግዚአብሔር ያለውን ለእግዚአብሔር የሚገባውን እሱ ደግሞ ከእኛ አቅም በላይ የሆነውን እርዳን። ይህን እንኳ ሃይማኖታችን የሚጠቅመን ለዚህ ነው ማለት ነው። ዳኛው እሱ ነው፣ ሰፌዱ እሱ ነው። እንክርዳዱን ምብቁን የሚለየው
እውነተኛው ፈራጅ እግዚአብሔር ነው እንግዲህ